ችግርን ለማይረዳ ሰው መናገር ማለት ከአውሬ አጠገብ እንደ መድማት ነው። ሊረዳህ ሳይሆን ሊበላህ ነው የሚዘጋጀው። ምክንያቱም ሊሰሙ የሚፈልጉት ሊያባብሱና ክፍተት ተጠቅመው አንተን ሊጎዱህ ነው። ስለዚህ አንተ ኢነርጂን ዌስት ማድረግ የለብህም። በተቻለ መጠን ከነዚህ ሰዎች መራቅ የለብህም። እኔ በጣም ያቆምኩት ነገር ካለ ምንድነው ችግር ለሰው ማንገር ትቻለሁ። ምክንያቱም ማንም አይረዳም። ችግራችሁ ሄዳችሁ አትለፍልፉ። ማንም አይረዳችሁም። ሁሉ ሰው የየራሱ ችግር አለው። የየራሱ በየስልጣኑ ሁሉ ሰው በውስጡ ፔን አለው። ሁሉ ሰው የራሱ ችግር አልፈታም እና የራሳቸው ችግር ያልፈቱ ሰዎች ያንተ ችግር አይፈቱልም። መጀመሪያ ችግርህን መፍታት ያለብህ አንተ ነህ። አሁን ችግርህን ስትናገር ሰዎች ምስኪን ነው የሚሉ፣ አንዳንድ ሰዎች ይጽናኑብሃል። ከብዳቸው የነበረ ችግራቸው ማለት ነው ሄደህ አጋንነህ የሆነ ችግር እኮ ትጨማምርበታለህ። ሳምንት ሙሉ ችግርህን ስትናገር ታሪኩ ይቀየራል እና ሌላ ሰው ስትነግረው አቤት እኔ ይሻላለሁ ተመስገን ነው የሚለው። ግን ደስ እንዲልን ምስኪን ይላል።